ሰላም ሰላም ብያለሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንግዲህ ይጠቅማሉ ባልኳቸው ጉዳዮች ላይ ቪዲዮ መስራቴን አላቆምኩም። እንግዲህ ዛሬ እጃችን ላይ ስላለው ስልክ የምናወራ ይሆናል። እንግዲህ የሆነ ስልክ ተመችቶን ሞዴሉ ተመችቶን ካፓሲቲው የባትሪ ካፓሲቲው ስቶሬጁ ራሙ ተመችቶን ከገዛ ነው በኋላ ከትንሽ ጊዜ በኋላ ሌሎች ሞዴሎችን አዳዲስ የመጡ ስልኮችን ስማርትፎኖችን ስናይ እጃችን ላይ ያለውን ስልክ ይደብረናል። እንደገና ሌላ አዲስ ስልክ የመግዛት አባዜ ውስጥ እንገባለን ማለት ነው። በአብዛኞቻችን እንደዚህ አይነት ነገር ሲስተዋል አያለሁኝ። ነገር ግን እኔ እንደዚህ አይነት ችግር ካለባችሁ እኔ ደግሞ የተሻለ መፍትሄ ብዬ ያስቀመጥኩት ነገር አለ። እሱን ብትሞክሩ የተሻለ ነው ብዬ አስባለሁ። ቻናል ቤተሰቦች አሁን እንግዲህ ስልካችንን በምን መልኩ ማስዋብ አለብን ወደሚለው ጉዳይ የምወስዳችሁ ይሆናል። በመጀመሪያ እንግዲህ ስልኩ አዲስ የገዛችሁ ስልክ ፕሮግራሙ በዚህ መልኩ ነው ያለው። አዲስ ስልኮች ሁሌም የሳምሰንግ አካውንት ፕሮግራሞች እንደዚህ ናቸው። ግን ለረጅም ሰዓት በእንደዚህ ሞድ የምትጠቀሟቸው ከሆነ እመኑኝ ይሰለቻችኋል እና አጉል ወጪ ውስጥም ከመግባት ፊውቸሮችን ብትጠቀሙ፣ ዘሞችን ብትጠቀሙ፣ ሴቲንጎችን ብታስተካክሉ ብዙ ነገሮች የሚስተካከሉ ነገሮች አሉ ሳምሰንግ ውስጥ ማለት ነው። እና እነዛን ነገር ብታደርጉ ቢያንስ ከአጉል ወጪ ውስጥ ትድናላችሁ ማለት ነው። ስልካችሁ በቃ ይናፍቃችኋል። ለሳምንት አንድ ዘንድ በሚቀጥለው ሳምንት ደግሞ ሌላ አይነት ፕሮግራም እያደረጋችሁ ለስልካችሁን ለረጅም ሰዓት የምትጠቀሙበት መንገድ ነው ማሳያችሁ። በመጀመሪያ እንግዲህ እዚህ ስልካችሁን በዚህ መልኩ ታጠቡትና ዘም የሚለው ውስጥ ትገባላችሁ። የቻናል ቤተሰቦች እዚህ ከገባችሁ በኋላ እንግዲህ በመጀመሪያ ግን እነዚህ ነገሮች ሳምሰንግ አካውንት ሳይከፈት እንደዚህ ፍሪ ሆነው አይመጡም። ሳምሰንግ አካውንት በሌላ ጊዜ መክፈት የሚያስቸግራችሁ ሰዎች ካላችሁ አብዛኛው ጊዜ ለመክፈት ቀላል ነው ብዬ ስለማስብ ነው። የሚያስቸግራችሁ ካላችሁ በሌላ ቪዲዮ እሰራላችኋለሁ ማለት ነው። እንግዲህ ተመልከቱ፣ ፍሬ ያሉ በሳንቲም የሚከፈቱ አሉ። እናንተ ፍሬዎቹን ዳውንሎድ አድርጋችሁ መጠቀም ነው። ተመልከቱ፣ እነዚህ የሞባይል ፕሮግራሞች ናቸው፣ በጣም ደስ የሚሉ። እስኪ እኔ ዛሬ ካወረድኳቸው መሀል የምናይ ይሆናል አብረን ማለት ነው። ለምሳሌ እነዚህ እኔ ያወረድኳቸው ናቸው፣ መርጬ ያወረድኳቸው ናቸው። ይሄ ራይት ምልክት ያለበት የራሱ የስልኩ ነው። እኔ እስኪ አንድ ፕሮግራም ልሞክረው። እስኪ ለምሳሌ ረመዳን መባረክ በሚለው ዛሬ ፕሮግራሙን ልቀይርና ምን አይነት ፊውቸር አለው፣ ምን አይነት ደስ የሚል ገጽታ አለው የሚለውን አብረን የምናይ ይሆናል የቻናል ቤተሰቦች። በመቀጠል ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቪዲዮውን እስከ መጨረሻው መከታተል፣ ላይክ፣ ሼር ማድረግ ሰፖርት ብታደርጉን በሌሎች ጠቃሚ ቪዲዮዎች ላይ የምንገናኝ ይሆናል የቻናል ቤተሰቦች። እንግዲህ ፕሮግራሙን በዚህ መልኩ ቀይሬዋለሁ። ይህ ማለት ስልኩ አይደብረኝም ማለት ነው። ተመልከቱ እስኪ ስልክ ቤት መደወያ ቤት ስገባ ዲኮሩ ከላይ ከታች ከጎን በጣም ደስ ይላል። ዋው እኔ በጣም ወድጄዋለሁኝ። ግን ይሄ የሳንቲም ነው። ፍሬው ነፃዎቹም ደግሞ አሉ። እንግዲህ እናንተ ደስ በሚላችሁ መልኩ አውርዳችሁ መጠቀም አለባችሁ ማለት ነው። ተመልከቱ እስኪ ፕሮግራሙ ውበት እንዳለው ማለት ነው። ልክ በፍሬም ነው ያስቀመጣቸውና በጣም በቃ ለማየት ራሱ ያሳሳሉ። እስኪ እንዝጋውና ያለውን ፊውቸር ደግሞ እንመልከት። ተመልከቱ ከዘጋ በኋላ ልክ ስልኩ ልትከፍቱ ስትል የሚያመጣው ገጽታ ራሱ በጣም ነው ደስ የሚለው። ፊደሎቹ ተመልከቱ እስኪ፣ ቁጥሮቹስ የሆነ የሚስብ ነገር የላቸው። በቃ ስልካችሁን ትወዳላችሁ ነው የምላችሁ። አጉል ወጪ ውስጥ አትገቡም። እና እኔ ይሄን የምጠቀመዋለሁ፣ ሌሎችም ያወርድኳቸው አሉ፣ እነሱን እጠቀማለሁ። እንደገና ስልኬን በቃ ከምንም በላይ እንከባከባለሁ። ፊውቸሮችን መጠቀም መቻል አለባችሁ። ምክንያቱም እነዚህ ፊውቸሮች ሞባይሉን አያበላሹትም፣ ያሳምሩታል እንጂ። እነዚህ ፊውቸሮች የመጡት ለስልኮቻችሁ ናቸው። ስልኮቹ ላይ እያወረዳችሁ እንድትጠቀሙ እና እንድታሳምሩ ለስልካችሁን ለረጅም ሰዓት ሳይደብራችሁ በየሳምንቱ እየቀያየራችሁ በቃ በዚህ መልኩ ትጠቀማላችሁ ማለት ነው። አሁን ይሄ ደግሞ ሌላ ነው። ተመልከቱ፣ ይሄ ዳርክ ሞድ ነው። በጣም የሚገርም ነው። በቃ እኔ ተመችቶኛል። አሁን ለረጅም ሰዓት ቢያንስ 1-2 ሳምንት በዚህ ሞድ ተጠቅሜያለሁ ማለት ነው። እና የቻናል ቤተሰቦች የዛሬ ፕሮግራም ይህን ይመስላል። እንግዲህ ሌሎች እንድሰራላችሁ የምትፈልጉት ፕሮግራም ካለ አብሽሩ፣ ከእናንተ ጋር ነኝ። ቻናሌን ሰብስክራይብ ማድረግ አትርሱ። እንግዲህ ሰፖርት እንደምታደርጉኝ ማውቀው ሰብስክራይብ እና ላይክ ሼር ስታደርጉኝ ነው። ፕሮግራሜን በዚህ ዘጋው። በሌላ ፕሮግራም እንገናኝ ይሆናል። እስከዛ ቸርን